አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? የተወሰነ ስለ ቪዲዮ ላብራራላችሁና ወደ ቪዲዮ እናመራለን ማለት ነው። መሀከል ላይ የምትመለከቱት ደቂቃ ይዞላቸው ነው። እፎይ ተናግሮ ጨርሷል። ኢምራን አሁን የቀረው ኢምራን ንግግሩን ይጀምራል ማለት ነው። ሰብስክራይብ ያደረጋችሁ ማሻአላህ፣ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ጀምሩት ቪዲዮውን። ሰብስክራይብ ስታደርጉ ደግሞ የበተኗን መጫን አትርሱ። ምክንያቱም አዳዲስ ቪዲዮ ስለቅ የማሳወቂያ ምልክት እንዲደርሳችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ። ስለ አምላክ ያላወራም ስለ ሕፃን ጋብቻ ብራዘር። አምላክ መጀመሪያ ሁልጊዜ የሚቀድመው አምላክ ነው። ይሄን ተማርከኛ፣ ይሄን ቢያንስ ላስተምርህ። አምላክ ከሁሉም ይቀድማል። መጀመሪያ መታየት ያለበት ስለ አምላክ ነው። ስለ አምላክ ካየን በኋላ ቀጥሎ ምን እንመለከታለን? በዛው ርዕስ ሳንለያይ እዚሁ እያለ ማለት ነው። ምሳሌ በጣም ችግር የለውም። እዚሁ እያለ ምን እናደርጋለን? ቀጥሎ ስለምናወራለን ስለ ፔዶፊሊያ ወይም ደግሞ ስለ ሕፃን ጋብቻ እናወራለን ማለት ነው። ግን እፎይ ዲያቆን እፎይ ልንገርህ፣ እኔ ጋር ድፍረቱ ካለ፣ እኔ ጋር ለማለት ድፍረቱ ካለ፣ ስለ አምላክህ ለመወያየት እኔ ጋር ድፍረቱ ካለ ናግባ። አሁን አምላክን ከፈራሁ ግን አምላኬን ፈርቻለሁኝ፣ ስለ አምላኬ ላወራ አልችልም በለኝና ስለ ሕፃን ጋብቻ እንመጣለን። አይ አምላኬ አልፈራሁም አለን ደግሞ ካልክ የምናደርጋለን ዕጣ ይጣላል። እሺ ብራዘርዬ፣ በዛ መንገድ ነው የምንቀጥ። አሁን እንዳያችሁት ጀስት ብሽችግ ነው። ከዚህ በኋላ ለማወራቸው ነገሮች ይቅርታ ታደርጉልኛላችሁ ክርስቲያን ወገኖቻችን። እነርሱም ካወሩ እኛም የምናወራ ስለሆነ ማለት ነው። በስነ ስርዓት ነበር እየተወያየ የነበረው። ጀስት ካለ ማስረጃ ፎቶ ከፍቶ እኛን ለማብሸቅ ማለት ነው። ቀሺ ምናምን ቃዎችን በመጠቀም እኛን ለማብሸቅና አሁን በወጣን ይወጣል ማለት ነው። እኔ ግን አልወጣም። መጽሐፍህን አስተምርሃለሁ፣ አምላክህን አሳይሃለሁ። የሚላላሰውን አምላክህን፣ የሰው መራቅ የሚጠጣውን አምላክህን አሳይሃለሁ ማለት ነው። እና ተመልክ መጽሐፍህንና መጽሐፍህን ተማር። ይታየህ አይደለ? በዚያን ጊዜ ፍርሃትን መጽሐፍ ነው፣ በደንብ ተመልከት። በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኒዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ አለ። የወንድ አፍ የሚስም ቃሉን አልናገረውም፣ ይከብዳል። እኔ አሁን አስባችሁታል። አሁን አንድ ቃል ብናገር የሆነ ክብር አለኝ። ክርስቲያን ወገኖቻችን ስለማከብራችሁ ቃሉን አልጠቀሙም፣ ግን ታውቃላችሁ ወንድ ለወንድ የሚሳሳመው አይደለ? ያንን የሚያደርገው ማን ነው? የእፎይ አምላክ የክርስቲያኖች ያው ተመከቱ። ይህንንም ብሎ አፌን ሳመኝ ያለ ጎረምሳዎችን ያው እንደሚስማቸው ማስረጃ ቀረብን። አሁን እኛ ቃላትን ብንጠቀም ፎቶ ባመጣ ወንድ ፎቶ ባሳያችሁ እኔ ፎቶ አመጣ ምናምን ለማለት ነው። እኔ ግን እንዳንተ አልወርድም። አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ እኔም ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ። የወንድ ምላስ የሚጠባ አምላክ ነው ያለ። ልጨምርልህ፣ ያው የወንድ ቂጥ ራሱ ይስማል። አሳየ ማስረጃ ለቃሉ ይቅርታ፣ ግን መጽሐፉ ነው የሚለው። ተመከቱ ገድለ ዘርአ ብሩክ። ይህንንም ብሎ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩ፣ መላ አካላቱን የወንድ መላ አካል ይስማል። ይሄ ነው አምላክ። ይሄ ነው ያንተ አምላክ። መጽሐፍን ተማር በደንብ ኦኬ። አሁን እጨምርላችኋለሁ። የምጨምርላችሁ ከመጽሐፍ ቅዱሳችሁ ነው። ከመጽሐፍ ቅዱሳችሁ ከክርስቲያኖች መጽሐፍ ቅዱስ ኢየሱስ ራሱ ሰይጣን ሲያሰቃየው እንደነበረ እንደ እርጉዝ ይጮሃል ራሱ እግዚአብሔር። አርግዞ ነው ማለት አሁን አስቡት። አሁን እኛ ይሄን ቃል አርግዞ ነው እንላለን አንልም። ለምን? ክብር ስላለን። ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍህን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል። ዛሬ ተመርሃ ይበቃል። አሁን የመጨመላችሁ ምንድነው? የክርስቲያኖች አምላክ ራሱ ሰይጣን እንደሚያንቀሳቅሰው፣ ሰይጣን አእምሮን እንደሚቆጣጠረው ላሳያችሁ። ይሄን የተናገረው ባይዘው የራሱ እግዚአብሔር ነው። የክርስቲያኖች አምላክ ራሱ እግዚአብሔር። ተመልከቱ። አሁን የማነብላችሁ መጽሐፈ ኢዮብ ነው። መጽሐፈ ኢዮብ እንደዚህ ይነበባል። አንተ ምንም በእርሱ ላይ ብታንቀሳቅሰኝም ብሎ ሰይጣን ሲያንቀሳቅሰው እንደነበረ ይናገራል ማለት ነው። የሚናገረው ማን ነው? ራሱ እግዚአብሔር። ተመልከቱም እንደሚል አንተ በእርሱ ላይ ምንም ብታንቀሳቀሰኝ፣ ሰይጣን የሚያንቀሳቅስ አምላክ ነው ያለ ብራዘር። እስልምና ላይ ወላሂ እልሃለሁ አንድ ማስረጃ አላቀረበም። ማህፀን አለ ወላሂ ኢብኑ ከሲር መጽሐፉ እዚህ ጋር ኢብኑ ከሲር ወላሂ አይልም። የውሸት ውሸት ማስረጃ ራሱ እኮ መጽሐፍ ራሱ አልከፈተም እኮ ካለ ማስረጃ ሙስሊሞች ላይ ገባችሁ አይደል? አሁን ምሳሌ ተናገርኩ በማስረጃ። እሱ ግን ዝም ብሎ ሲያወራ እንድናደዳ ስሜታዊ እንድንሆን ነው። ግን ብራዘርዬ አይሳካልህም። መጽሐፍህን ግን እንደዚህ አስተምርሃለሁ ማለት ነው። አሁንም ደግሞ ሰርፕራይዝ ይጨምርላችሁ። ሰርፕራይዙ ምንድነው ከተባለ ሴት ለሴት ያሳስማል አምላክ። ሴት ለሴት ያሳስማል። ያው መጽሐፍህ ገድለ ክርስቶስ ሰምራ ተመልከት ምን እንደሚል። ዳግመኛ እምነታችን ክርስቶስ ሰምራ ካለ በኋላ ተመከት። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችን ታጥባሽ አላት። ተናጋሪው ማን ነው? ጌታችሁ ምን አለ? ማርያም ጡቷን ለዚህ ሴት ይኮ ጡቷን ታጥባሽ አላት። ከዛ ምን አደረገቻት ማርያም? እሷን ፈጥና አነሳቻት። ካነሳቻት በኋላ ምን አደረገቻት? ልጄ ወዳጄ ሆይ ልጄ ያዘዘችልኝ በሙሉ ፈጽምልሻለሁ አለቻት። ይህንንም ብላ ታቅፋ ሳመቻት፣ ጡቷንም አጠባቻት። አምላክህ ሴት ለሴት ጡት የሚያጣባ ነው ብራዘር። አሁን ይሄን ቃል ፎቶ ባመጣኔ ይደብራል።
ክብሬን ግን ዝቅ አደረግኩኝ። በማስረጃ ግን እንደዚህ አስለቅሳለሁ፣ በማስረጃ እንደዚህ የከፈኩኝ አስለቅሳለሁ። እዚህ ጋር ያየነው ምንድነው? ይሄ ዲያቆን ወላሂ ይላችሁ እንደዚህ አልጠበኩትም። እኔ ምንም ማውራት ራሱ አይችልም እኮ ማውራት መናገር ራሱ የሚናገሩት ሁለቱ እንትኖች ናቸው፣ ተማሪዎች ናቸው የሚናገሩት። ይሄ እዚህ ጋር ዲያቆኑ መናገር ራሱ አይችልም፣ አሁን እንዳያችሁት ማለት ነው። ኦኬ ይሄን ካየን ለመጨመር ያክል ሰዓት አይ ቲንክ አለኝ አንድ ደቂቃ ሳይ ለመጨመር ያክል አንድ ነገር ላሳያችሁ። እርሱም ምንድነው? ቆይ አንዴ መሀል እየላምጣላችሁና ተመልከቱ፣ እናንተ ያያችሁ ማለት ነው። ኦኬ አንዴ ተመልከቱ፣ ይታያችኋል። ክርስትና ማለት ሴት ልጆችን ደፍሮ የሚያጋባ ነው። ኦሪት ዘዳግም ምዕራፍ 22 አንድ ሰው ለሌላ ሰው ያልተጨችኝ ልጃገረድ አግኝቶ በመውሰድ ቢደርስባት ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ብር ይክፈል። ብር አለኝ እዚህ ጋር 50 ብር ይክፈል ማለት ነው። ብር ከከፈለ በኋላ ምን ያደርጋል? እሷ ለዘመን ሁሉ ሚስት ትሁነው። አስገድደው በመድፈር ከእርሷ ስላነጓት ለዘመኑ ሊፈታት አይገባም አለ። አስቡት፣ እራሱ አስደፍሮ በ50 ብር ሽጦ ከዚያ ያጋባቸዋል። አስቡት፣ ምሳሌ አንተ ተደፈራ ከደፈራ በኋላ የደፈራ ሰው የ50 ብር ለአባቷ ከፍሎ ለዘላለም ዓለሙ እሷ ጋር ይተኛል። አስቡት፣ ይሄ በጣም የሚከብድ ነገር ነው። አንድ ሴት ተደፍራ የደፈራ ሰው ጋር ኑሪ ስትባል ማለት ነው። ይሄን የሚያስተምረው የክርስቲያኖች መጽሐፍ ነው። ያው ይበቃናል ለዛሬ። አሁን ግን ያያችሁት ወዲያ ጀማ ምን ያክል እንደው የወረዱ ሰዎች